የአማኑኤል አንዱ ስፔሻላይዝድ ሆስፒታል ያው እንደሚታወቀው ግቢው በጣም ጠባብ ነው እና ህጻናቶችን ተቀብሎ ለማስተናገድ አመቺ ስላልሆነ በአቅራቢያችን ከሚገኘው የድላችን መሰናዶ ትምህርት ቤት ጋር በመቀናጀት ህጻናት ማቆያውን በ2014 መስከረም ወር ላይ እንዲቋቋም ተደርጓል ማለት ነው። ሲቋቋም የነበረው 2 ክፍልና የሆነች በረንዳዋን እንደ ህጻናቱን ለመጫወት እንዲያመቻቸው አጥሩን በማጠር ነው ስራው እንዲጀመር የተደረገው። አሁን ላይ ግን በተሻለ መልኩ ክፍሎችን አስፈቅደን ከድላችን ትምህርት ቤት እንዲጨመር በማድረግ የመጫወቻ ቦታ ሜዳውን በማዘጋጀት እንዲሁም ደግሞ ህጻናቶች ተረት የሚያነቡበትን ቦታ በማዘጋጀት አሁን ላይ በተሻለ መልኩ ኢንፍራስትራክቸሩ እንዲስተካከል ማድረግ ተችሏል። ህጻናትን በተመለከተ ሲጀመር 2014 ላይ አንድ ህጻን ብቻ ነበር የሚቆየው ለ2 ወር ለ3 ወር ያህል። ከዛ በመቀጠል ወላጆች ማቆያው ሴፍ እንደሆነ ህጻናቶቻቸውን ለማቆየት አመቺ እንደሆነ በመገንዘብ ልጆቻቸውን ይዘው እየመጡ ነው እና በአሁኑ ሰዓት 29 ህጻናት ናቸው የሚገኙት በማቆያው ላይ። የ50% የአማኑኤል አንዱ ስፔሻላይዝድ ሆስፒታል የሚሰሩ ሴቶች ሰራተኞች እና 50% ደግሞ በድላችን መሰናዶ ትምህርት ቤት የሚሰሩ መምህራን እና የአስተዳደር ሰራተኞች ህጻናት ናቸው ማለት ነው። አሁን ግን በቅርቡ 2017 ላይ በተሰራው መዋቅር ብቁ የሆኑ በዲፕሎማ ደረጃ የተመረቁ ሰራተኞችን ሆስፒታሉ መድቦልናል። ለነሱ ስልጠና ሰጥተን አሁን በጥሩ ሁኔታ ልጆችን የሚይዙበት ሁኔታ ያለ ማለት ነው። ሴቶችና ማህበራዊ ጉዳይ መስሪያ ቤት ስታንዳርዱን ሲያወጣው አንድ ተንከባካቢ ለ5 ህጻናት የሚል ነውና አሁን በአሁኑ ሰዓት ያሉት ህጻናት 29 ናቸው። ያሉን ተንከባካቢዎች ደግሞ 7 ናቸው። ስለዚህ በሬሽዮ ስናሰላው ህጻናት ተንከባካቢዎቹ ለሉት ህጻናት በቂ ናቸው ማለት ነው። ስልጠናዎችን ያው የተወሰኑትን ልምድ ልውውጥ እንዲያደርጉ የተወሰኑ ስልጠናዎችን ደግሞ እንዲያገኙ አድርገናል። አሁን በቀጣይ ደግሞ ሞር ተንከባካቢዎችን የማብቃት ስራ መሰራት ይኖርበታል ብዬ አስባለሁ። የዴይኬር ዘርፈ ብዙ አገልግሎት ነው ለመምህራንም ለአስተዳደር ሰራተኛም የሚሰጠው። ይሄ ዴይኬር ከመከፈቱ በፊት መምህራንም አስተዳደር ሰራተኞችን ስፔሻሊ ልጆች ያላቸው ትንንሽ ልጆች ያላቸው ሰዎች በጣም ይቸገሩ ነበር። እዚህ ብቻም ሳይሆን ሌሎች ተቋማት ላይም ብዙ የሚቸገሩበት ይኖራል። ለምሳሌ ልጃቸውን ከቤት ጥሎ ሲመጡ እዛ የሚጠብቅላቸው ሰው ላይኖር ይችላል። የሚጠብቅ ሰውም ደግሞ እንደ ቤተሰቡ ልጁን ትሪት እንደሚያደርግ ትሪት ላያደርግ ይችላል። ሰራተኛው ስራ ቦታ ይሁን እንጂ ሙሉ ሀሳቡ ወደ ቤቱ ይሆናል ማለት ነው። ሌላው ሰራተኛ ቀጠሮ በሚያሰሩበት ጊዜ በተለያየ ጊዜ የተለያዩ ነገሮችን እንሰማለን። ሰራተኞች ልጆች እነዚህ ህጻናት ላይ ጉዳት ሊያደርሱ ይችላሉ። ብዙ ችግሮች አሉ። ይህ ህጻናት ማቆያ መከፈቱ ለወላጆችም ሆነ ለህጻናት በርካታ ጠቀሜታዎች አሉት። ለምሳሌ ወላጆች የሚኖራቸው እረፍት የወሊድ እረፍት ከወሊድ በፊት 1 ወር እና ከወሊድ በኋላ ደግሞ 3 ወር ነው እና በአጠቃላይ 4 ወር ነው የሚያርፉት። ከልጆቻቸው ጋር የሚያሳልፉት ጊዜ በቂ አይደለም። ከዛ በኋላ ያው ወደ ስራቸው መመለስ ስለሚኖርባቸው በቤት ውስጥ ለአገልጋይ ወይም ደግሞ ለቤተሰብ ጥለው ነው ልጆቻቸውን ወደዚህ የሚመጡት እና ይሄ ልጆቹ ሊያጋጥማቸው የሚችሉ በርካታ ነገሮችን በማሰብ በጣም ከፍተኛ ስጋት ውስጥ ይወድቃሉ እና ይህንን ስጋት ይቀንስላቸዋል። ዴይኬር መኖር የመጀመሪያውና ዋነኛው ጥቅሙ ከወላጅ በላይ ለህፃናቶቹ ነው። ይህም ማለት አሁን እንደ ልብ ይጫወታሉ። ከሌሎች ህፃናት ጋር ስለሚውሉ በቀላሉ ቶሎ አፍ የመፍታት ነገር ይኖራል። ነፃ ሆኖ ነው የሚጫወቱት፣ አይገደቡም። ከሰዎች ጋር ተግባቦታቸውም ቤት ከምታውላቸው ይልቅ የተሻለ ነው የሚሆነው ዴይኬር ውስጥ ሲውሉ ማለት ነው። ምክንያቱም እንደ ልብ ነፃ ሆኖ ይጫወታሉ። የተለያዩ ከሰዎች ጋር ኮንቨርሴሽን ስለሚኖራቸው እንደ ልባቸው ማውራት፣ ቶሎ አፍ መፍታትም ይኖራል። ቤት ውስጥ ብናውላቸው አንደኛ ይሄ አሁን እንዳልኩት ተግባቦታቸው ምናምን ይቀንሳል። እንደ ልብ አውጥተው የመናገር አቅም አይኖራቸውም።
ኮንፊደንስ አይኖራቸውም፣ እናግዳቸዋለን። ለምሳሌ አሁን እኔ ሞግዚት ቀጠሬ ቤት በሞግዚት ማስቀመጣት ቢሆን ልጄ አንደኛ ምን አይነት ሁኔታ ውስጥ እንዳለች አላውቅም። እኔ በስልክን የምታወራውና በአይንክ የምታረጋግጠው ነገር አንድ አይደለም። አንደኛ ሄጄ ላጥባብል ርቀት ይገድብካል፣ ሁኔታዎች አይመቻቹም፣ ስራ በድለት ነው የምትሄደው። እዚሁ በቅርብ ስለሆነ ግን ዴኬሩ ያለው በፈለግ ሰዓት አንደኛ ሄጄ አጥብቻት እመጣለሁ፣ ሁኔታዋን እከታተላለሁ፣ በቅርብ ሄጄ ማየትም ስለምችል ማለት ነው። በልታለች ወይ፣ ንጽህናዋ ተጠብቆላታል ወይ፣ እንዴት ናት የሚለው ነው ያለው። ሰራተኛ ላይ ጥዬ ብመጣ ግን ያንን ያክል ነፃነት አይኖረኝም። እኔ ስራህም ይስተጓጎልበታል ማለት ውስጥ ልጅክን እያሰበ ስራክንም ደስተኛ ሆነ አትሰራም፣ እክሎች ይኖራሉ ብለህ ስለምትሰጋ ማለት ነው። በዛ ላይ ደግሞ ማንንም ማምነት ልጅክን ጥለህ አትወጣም፣ ያው በየቦታው የምንሰማቸው ነገሮች ስላሉ ማለት ነው። ዴኬር ላይ ከሆነ ግን አንደኛ አይምሮ ካርፎ በኮንፊደንስ ነው ስራክንም የምትሰራው፣ ነፃ ትሆናለህ። ምክንያቱም የሚያሳስብክ ነገር አይኖርም። ንጽህናዋ እንደሚጠብቅላት እርግጠኛ ነህ፣ ምግቧን እንደምትበላ እርግጠኛ ነህ፣ እንደምትጫወት በሰዓቱ እንቅልፏን እንደምትተኛ ያንን ሁሉ እርግጠኛ ስለመሆን እኔ ነፃ ሆኜ ነው ስራዬን የምሰራው ማለት ነው። ስራዬንም አልበድልም፣ ልጄም ደግሞ ምቾቷን አግኝታ ነው የምትውለው። ስለዚህ ከዛ አንጻር አሪፍ ነው። ይሄ ዴይኬር ከተከፈተ በኋላ ግን ቤተሰብ ስፔሻሊ ሴት መምህራን በጣም ብዙ ጠቀሜታዎችን አግኝተዋል። አንደኛ ያለ ስጋት ልጆቻቸውን አምጥተው ዴይኬር ያስገባሉ። ልጆቻቸው ሰላማቸው ተጠብቆ የምሳ ሰዓታቸው፣ የቁርስ ሰዓታቸው፣ ሁሉም ነገር እንደ ቤተሰብ ስለሚጠበቅላቸው ብዙ ጥቅም አግኝተውበታል። ሁለተኛ ልጆቻቸውን ጥሎ በሚመጡበት ጊዜ የተለያዩ ሰበቦችን ፈጥሮ ከስራ የሚቀሩበት ሂደት ይኖር ነበር እና አሁን ምንም ሰበብ የለም። እዚሁ እየሰሩ ከዚህ ወደ ዴይኬር ሄዶ ልጆቻቸውን እያዩ የሚያስፈልገውን ነገር እየተከታተሉ ክትትል እያደረጉላቸው ስራቸውንም በአግባቡ እየሰሩ ልጆቻቸውንም በአግባቡ እየተከታተሉ ያሉበት ሂደት ስላለ ብዙ ጥቅም አግኝተንበታል። ጥለው በሚመጡበት ወቅት የሚኖር ከፍተኛ የሆነ የስነልቦና ጫና ስለሚኖር በሚሰሩት ስራ ላይ ውጤታማ ላይሆኑ ይችላሉ። ይሄ ደግሞ ከአለቃ ጋር መጋጨትን ያመጣል። እነሱም ደግሞ ተረጋግተው ቢያዙት ስራ ላይ ውጤታማ እንዳይሆኑ ያደርጋቸዋል። በአሁኑ ሰዓት ደግሞ መንግስት የያዘው አቅጣጫ ሴቶችን ወደ ኃላፊነት ለማምጣት እየሰራም ስለሆነ ለዛ ብቁ የሚሆኑ ሴቶች ይሆናሉ ማለት ነው። ኢንዳይሬክትሊ ለህፃናቱ እንደዚሁ ከፍተኛ የሆነ ጠቀሜታ ያለው ይሄኛው ምንድነው? የበቂ የሆነ የእናት ጡት ወተት ያገኛሉ። እንዲሁም ደግሞ የሚውሉበት ኢንቫይሮንመንት ሴፍ የሆነ ይሆናል። በሰለጠኑ ባለሙያዎች ነው የሚጠበቁት። ቦታው ደግሞ እንዲሁ አደጋ ሊያስከትሉ ከሚችሉ ነገሮች ለምሳሌ ኤሌክትሪክ፣ ውሃ ነገር ወይም ደግሞ እንደዚህ ፎቅ ላይ የሚኖሩ ሰዎች ከሆኑ ደግሞ ከዛ ላይ የመውደቅ የተለያዩ ሊገጥማቸው ከሚችሉ አደጋ መጠበቅ እንችላለን።